ሰላም አለይኩም ኧረ ተሽኮረመመች ምንድነው መሽኮረመም ቆይ የት ልትይጂ ነው ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቺ አለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው በይፋ ሁሌ ያለሽና ማመን አቃተኝ የህልሜን ንግሥት የኔ አረኩና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የኔ አረኩና ብሩህ ቀን መጣ ሕይወት ሰላም አለይኩም ወራህመቱላህ እንዴት ናችሁ ውድ ፋሚሊዎቻችን ባላችሁበት ሰላማችሁ ብዝት ይበል እያልኩኝ ያው ትንሽ ጠፍቻለሁኝ ኦልሞስት ከአንድ ሳምንት በላይ ሆኖኛል ከጠፋሁኝ ይመስለኛል ነው 2 ሳምንት ይሄኔ ነው ለዛ አካባቢና ደህና ናችሁልኝ ባላችሁበት ሰላማችሁ ብዝት ይበል ላይክ ያላረገ ላይክ ያርግ ዛሬ ደስ የሚል ነገር አለ እና ዛሬ በጧቱ ተነስቼ ወደው ነው የሆነ ቦታ ላይ የሆነ ደስ የሚል ነገር አለ ትንሽ ያው አላጓጓችሁ ማንነቷን ልንገራችሁ ዛሬ ነባን እንዳመማት እናውቃለን ሁላችንም እና ፋሚሊያንስ እስከመጨረሻው አብራችሁ ነው ላይክ ያላረገ ላይክ ያረጋችሁ ሰብስክራይብ ያላረገ ፋሚሊ ሆነና እና ዛሬ ከሀገር ከአዲስ አበባ ወጣ ልንል ነው በጧቱ የተገኘ ነው እና ነባን ያለችበትን ሁኔታ አይታችኋል ሁላችሁም እኔም አይቻለሁ በአካል ደግሞ ሂጄ ማየት ፈልጋለሁኝ ትንሽ አሟታልና ደውዬ ስጠይቃትም በጣም እንዳመማት ነገር ነው የነገረችኝና እኔ እሷ አታውቅም እኔ እንደምመጣ አታውቅም አልነገርኳትም እና ዛሬ ሂጄ ቀጥ ብዬ ለምን አላስደነግጣትም ብዬ አስቤያለሁና እና ዛሬ ደስ የሚል ቀን ይሆናል ብዬ አስባለሁኝ እና እሷንም ሳታስበው ሂጄ ያው አትገምትም ትመጣለህ እኔን መቼም ይመጣል ብላ ስለማትጠብቅ ያው ልደነግጥ ትችላለች እና እሱን ሁሉም ነገር አብረን እናያለን ሁሉንም እና ፋሚሊያንስ ከመጨረሻው አብራችሁን ቆዩ አሁን ያለነው አዲስ አበባ ነው ያው ትንሽ ብቻዬን ስለሚሄድ የሚቀርጸኝ ምናምን ስለማይኖር ቀጥታ እዛ እንደገባሁኝ ጓደኛ አለኝ እዛና እና የሚቀርጸኝ ስለማይኖር ምናልባት ሲሄድ ምናምን ላልቀርጽ እችላለሁ ቪዲዮ እና እዛ እንደገባሁኝ ጓደኛ አለ እሱን ጠርቼ ሎኬሽን ዝም ብለሽ ላኪልኝ ምናምን ብዬ ሆነ ቃል ልክልሻለሁ ብዬ ቤቷን ቼክ አድርጌ ቀጥታ ሄዳለሁ ማለት ነው እና እርግጠኛ ነኝ እንደማትገምት ማለት ነው እና ኢንሻአላህ እስከ መጨረሻው አብራችሁን ቆዩ እላለሁኝ ሰብስክራይብ ያላደረገ ካለ ሰብስክራይብ አሰላሙ አለይኩም ሰላም አለይኩም ፋሚሊያንስ ያው ቤቷ እዚህ ነው ተብዬ ደርሻለሁኝ እርግጠኛ አይደለሁም እንግዲህ ሰው ቤት እንደ ብቻ ዝም ብዬ ነው የምቆፈቆፈው እና አብራችሁ ነው ያው መያዝ ያለብኝን ይዣለሁ ብዬ አስባለሁ እዛ በኋላ ልቆፈቆፍ ነው ሰላም አለይኩም ኧረ ተሽኮረመመች ምንድነው መሽኮረመም ቆይ የት ልትይጂ ነው
ወአለይኩም ሰላም። ተሽሎሻል ማሻአላ። አልሐምዱሊላህ። አንተም ጀመርክ ሳትናገር በቃ አይሻልም? ሳንነጋገር ነው የሚሻለው ብዬ ነው። እንዴት ምን ተሰማሽ? እያፈረሽ ነው በጣም እየተሽኮረመመሽ ነው። አልቻልኩኝም። እንዴት አወቅሽ? ካሜራማኑ ይታይሻል መቼም ታውቂው ይሆናል። እሱ ነው ደውዬለት ስልኩ ነበር ከዚህ በፊት። አትሳቂ እባክሽ። እንግዲህ እኔ ታማልሽ ብዬ ነበር ልመለስ መሰለኝ። ከተሻላትማ ልመለስ ምን አደርጋለሁ? እኔማ መቼም ተኝታለች እየደወልኩ መረበሽ የለብኝም ብዬ ከዛ ስመጣ ተነስታለች። በቃ ይሄንን እዛው እንመልሰው ሱቅ እንመልሰውና አይ ግን አልጠበኩትም ነበር። እንዴት ነህ? ሰላም ናችሁ? ቤተሰቦች ናቸው። እሺ አሰላሙ አለይኩም ወራህመት በረላ ቆንጆ ግን ሳልጨርስበት እኔማ ቢያንስ ሌላ ሰው ከፍቶልኝ ከዛ የነነባ ቤት ነው ብዬ አው ምናምን ከተባልኩ በኋላ ሂጄ አልጋ ላይ ምናምን ነገር ይሻላል። ባይዘ ወላ አሁን ነው ከመንገድ ራሱ የገባሁት። መናገር ነበረብህ። ቤት ባልኖርስ ከእንደሽማ እንግዲህ እስክትመጪ መጠበቅ ነው አይደል? ፋሚሊያስ ያው የመጣ ነው መቼስ ልንጠይቅ ስለሆነ መንገድ ደግሞ ትወጫለሽ ብዬ ለሸማ አልጋ ላይ ተኝተሽ እንጂ መንገድ ትወጫለሽ ብዬ ስለማላስብ ያን ተሽሎኛል። መንገድ ወጥቼ እየመጣሁ ነበር። ማሻአላ ዋናው እሱ ነው። ዋናው መሻለሽ ደንግጬ እኮ ነው ልበላቸው በደምብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦች? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። በጣም ተሽሏታል። ግን እያያችኋት ነው ስታወራ ራሱ በዩ ዛሬም እንዳንተ የሆነ እንግዳ ሊጠይቀኝ መጣ እንዴ ምናምን ከዛ ሸኝቻቸው እየመጣሁ ነበር። ተሽሎኛል። ከኔ በፊት እንግዳ መጣ ነበር። ፋሚሊ ነገር ሸኝተሽ እኔ መጣ እንኳንም አብሬ ያልመጣኝ። አይ ባይዘይ ቢነግረኝ አሪፍ ነበር። በሰፊው እንደዚህ አይደረግም። ግን አሁን ልብ ድካም አሞኝ ቢሆን አያደርገውና እዚህ ጋር ሞትኩኝ አይባልም አይደረግም። አብሽሪ እንዳትሞቹኝ ነው የመጣሁት። እሺ ናገባል በረለ አንተ ግን ችግር የለውም። ባይዘይ አንተ ደውለን መናገር ነበር ካሜራማን ነው እና ዛሬ ቤታቸውን ንግባ እስኪ አትቀበኝም ራሱ ግን ታዩ ደግሞ አሞሻል አይደል? የት ነው የምንገባው? እኔ አሟታል ብዬ እንጂ የመጣሁት እቃዬን ብሬ መልሽልኝ። ኧረ እኔ ደክሞኛል። መንገድ ነው ያደከመኝ። እና ፋሚሊያንስ እንግባ እስከ ጫማ ነው የሚገባው። ኖርማል አይደል? ፋሚሊ ቢስሚላህ የት ጋር ተኝተሽ ነበር የሰራሽው ቪዲዮ? እሱ ነው የምንፈልገው። ምንድን ነበር ግን ያመመሽ? በጣም ምንሽ ነበር ያመመሽ? አይ ሆስፒታል ስሄድ ጭንቀት ነገር ነው ብቻ ነው ያለኝ። ዳማለ ስንት ነገር ኢንሻአላህ ከዚህ በኋላ መጨናነቅ የለም። ኢንሻአላህ አሁን ተሽሎሻል። እኔ እንዳየሁሽ ከሆነ ተሽሏታል። ተጨንቃችሁ ያላችሁ ፋሚሊዎቻችን ተሽሏታል፣ ኢንሻአላህ ብሏታል። አትጨናነቁብን፣ እንድትጨናነቁብን አንፈልግም አይደል? አይ በጣም ለወላይ ብዙ እስካሁን አላመንኩኝም እንዴ። በተለይ ቤቴን አያውቅም ምናምን መጣ አላለኛ ለጠፍ መንፈስ ሊሆን ይችላል፣ ልጠፋ ይችላል ማለት ነው። ሊሆን ይችላል እንዴ የመጣው ሊሆን ይችላል። የምር እንዴት ነገር መጥቶ አልነበረም እንዴ? መጥቶ አልነበረም እንዴ? እና በማንስ አልሐምዱሊላህ። እኔ እኮ አማን ቪዲዮ ምናምን ሳይ በቃ በጣም እኔ እንዴ ታሳዝኝኛለሽ ወላሂ ለምን ይሰልሽ ታሳዝኝ ነበር ማለት ነው። ለምን እስኪ መቼም አይደብራትም እንጂ ጠይቃት ብዬ አሰብኩና ጧት ምግቤን ሰራሁ። ፋሚሊዎችን እንዲያቆዩ ምግቤን ይዘው አዲስ አበባ ላይ ሰራውና ከዛ በኋላ እሺ የሚቀርጸኝ ስለሌለ ልጁ እዚህ ነው ያለው ካሜራማን ነው እና የሚቀርጸኝ ስለሌለ ምናምን
አልሰራውም ነበር መኪናው እየመጣሁ ነው ቪዲዮ አልሰራሁም። ከዛ ቀጥታ በር ላይ እንደደረስኩ ነው ራሱ አትክልት ምናምን ስንገዛ ራሱ አልቀረጽኩም ዝም ብዬ ነው የመጣሁት። እና አይዞሽ አትደንግጪ። ያልጠበኩት ነገር ስለሆነ በእርግጥ በስልክ ደውሎ ጠይቆኝ ነበረ ከዚህ በፊት ቪዲዮውን እንዳየው እና መተህ ስለጠየቀኝ በጣም አመሰግናለሁ። በዚህ ሁሉም ሰው ነው የሚያዝንልኝ። እኔ ቆይቴ ላይ የሚያዛዝን ነገር አለ መሰለኝ። አዎ ላይ በጣም ታሳዝኝ እንጃ ዝም ብዬ ሳይሽ ታሳዝኝኛለሽ። እና ከዛ አሞሽ ሳይሽ ደግሞ በጣም አሳዘንሽ። መጣሁኝ። አይ እንኳን መጣሁ። እኔ ማነው መሻለሽ? አልሐምዱሊላህ አሁን ተሽሎታል። አልሐምዱሊላህ በደንብ ማዘር ደህና ነች? እንግዲህ ቤት ናት። ሰላም አላልካትም? ሰላም አለይኩም ሰላት ራሱ ገባኝ። ቀጥታ ዝም ብዬ ነው የገባሁት ነው እና ውድ ቤተሰቦች ለፉ ቤተሰቦችም ለፉ ስመጣ ስተኛ ልነግርሽ አልችልም። በጣም የደነገጥኩት ወይ እንደምደነግጥ አውቃለሁ። ምክንያቱም አጠብቂኝ ይመጣል ብለሽ እንዴ የምር እግሮ ነው እንዴ ልል ነበር። እኔ ከቪዲዮን ሳይ አፍሬ ነው እንዴ ሌላ ሰው ነው የመጣው እንዴ ተለይ ተውኩት እንጂ ግን አይ ትንሽ ጫፍራፉን ብትነግረኝ አሪፍ ነበር ብመጣ ምናምን። ጫፉን ከነገርኩሽማ እንደውም አማራጭ ካጣሁኝ ቤትሽ ምናምን የሚያውቅ ሰው ካጣሁኝ ደውዬ የሆነ ዕቃ እንትን ብዬ ተቀባያቸው ምናምን ብዬ መጥተሽ እዛ እንድትቀበኝ ላደርግ ነበር በቪዲዮ። ከዛ የሚያውቅ ሰው አገኘሁ በርሽ መጣ ወርሻለሁ። ሳጥን ደስ ይላል። ዋናው ነው መደሰልሽን እፈልጋለሁ። ደግሞ ደስተኛ እንድትሆኝ ነው የምፈልገው። ይሄ መጨናነቅ ምናምን ማለት ራስሽን የምትጎጂው ኦዲየንሶቻችንን ደግሞ የሆነ ሰው ሲጨናነቅ ወላሂ እኔ በጣም ያየሁትኝ ከነሱ በቃ ስትጨነቂ የሚጨነቅ ፋሚሊ ነው ያለው። በቃ አንቺንም ባይቶ የሚያነባ ብዙ አለ፣ ያንቺን ደስታ አይቶ የሚደሰት ደግሞ ብዙ አለ። እና እንደዛ ስለሆኑ ብዙ የቤተሰብ ፋሚሊማ ተመልካች ምናምን አይባሉም። ቤተሰብ እናት ምናምን ናቸው። እንደናት ያው ስጠፋ ለምን ጠፋ እያሉ የሚደውሉ ለምን ጠፋሽ ለምን ጠፋ እያሉ ነው። ጓደኛ እንኳን ጠፋ ምናምን ብሎ እንኳን የማይደውልበት ሰዓት ላይ ያለ ነውና እነሱ ግን እንደጠፋ ምናምን እያሉ ነው የሚደውሉት። ብቻ አላህ ያቆየልን ሁላችሁንም ነው የሚባለው። ያሰባችሁትን ያሳካላችሁ፣ ተሳክቶላችሁ እዚህ መጣችሁ ያሰባችሁትን እዚህ ተሳክቶላ አድርጋችሁ እሱን ከቤተሰባችን ማለት ደክሞኛል። ከዚህ በላይ ባላወራ ደስ ይለኛል። አቃት ትንሽ አይ በቃ እንኳን ምሳ ሳይመጣ ምሳ እንብላ ሳልበላ ነው የመጣው። ደግሞ ተባረክ። አይ እንኳን አልበላሁም ግን እበላለሁ። እና ብቻ ያው እኔ ስለደከመኝ ትንሽ ውሃ ካለ ውሃ አንጭልኝ። ፋሚሊ በኋላ ትንሽ ቆይተን እንገናኛለን። እሺ ፋሚሊያስ ያው ትንሽ ደከም ስላለኝ ትንሽ ረፍት ላድርግና ካፍታ ቆይታ በኋላ ምን ያለች መቼም አብራችሁን ቆዩ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል እንክብካቤ ግን እየበዛብኝ ከፉል ዞሮ ታማሚ ሊጠይቅ የሄደ ሰው ብዙ እዚህ ጋር ነው እና ታማሚ ጠይቅ ታማሚ አሁን ጓደኞቼ ስታማሙ ምናምን ሲሄድ ለእነሱ የሚጠው የምበለው ምናምን ታማሚ አይበላም እንጂ እኛውን ሙዝ ምናምን ይዘን እንመጣለን እንጂ ባይዘያው እንደሚያሱ ድር እንደዚህ ነበር የሚያስቸግረኝ። ሰው ሲታመም ምናምን እሱ ነው ቁጭ ብሎ የሚበላው። ደህና ነሽ? ተሸከርኩ ይበየው በጣም አይ ሚመሽ
አይሻልሽም? ባቅማል በጣም የምን እኔ አሟታለሁ ብዬ ማለት ነው ነበር ግን በዚህ ሙቆት ነው ሁለተኛ ቀን ሲመጣ ተሽሎኝ ነበር። ቪዲዮ ሁለተኛ ቪዲዮ ሰርተሽ ነበር ሻርብሽ ማለት ለቪዲዮ ተነስተኝ ነው። አሁን እኮ ለቪዲዮ ብዬ ነው እንጂ አልተሻለኝም። ማለት ግን ማለት ከዚህ ተሽሎኝ ዋናው ስለተፈረጠሽ አትክልት ተመጋቢ አይደለሽ አትወድም? ወላሂ እሱን አትወድም? አትክልት በሽሮ ምናምን ስጋ ያለ የምር ይጣፍጣል እኮ ጫሊያን እንደዚህ ያለ ነው። ታው እሺ ልክ መስለሽ ማለት እንጂ እንዴ ለምን ይሰራው ይያስከትል ፋሚሊ እንብላ ብያለሽ። ብዙ ጊዜ እንብላ አትልም ምናምን ትሉኛላችሁ ላይ ስገባ ነው ላንችስ አስተላልፍ እኮ ሰዎች ብቻዬን ነው ግን ይበቃናል እኮ ይበቃናል። ተይው አታነካኪው አታነካኪው ተይው ተይ በአንድ ማዕድ ነው የምንበላ ዛሬ እንግዳ ቤት ስለመጣ ይሄን ልጉረሰው ላጉርሳት እያልኩ ነው። የመጀመሪያ እስኪ ታማሚ እንደማትመልሰው ተስፋ አደርጋለሁ። እንዲሁ ላይ እኔ አልመልሰውም። የወንድ ጉርሻ ማጉረስ አልችልም። ቢና እናወራለን። ታጉርሳችሁ እንዲል እናንተ አቀብልሽ ካሜራማን ትጎርሳለህ ትጎርሳለህ። ይህችን አልበላትም የፋሚሊዎች እና ፋሚሊያንስ ያው እንደምታዩት ነው። ለእኔ ተብሎ የተደገሰ ይመስላል ግን አታውቅም። እንዴት ማንም የነገራት የለም። እሱም እንዳልነገራት ነግሮኛል። በቃ የእኔ እርዚቅ እንደዚህ ነው እንደምትሉት እርዚቅ ያንተ እርዚቅ አሁን አዲስ አበባ ያለው የተሰራው ዩሮ መጥቶ ይበላል ማለት ነው። ባይዘይ ባይመጣ ነው ይበላም ነበር። ባይዘይ ታማሚ መጠየቅ አጅራለሁ እና እኔ ግን ታማሚ አይደለም ማለት አይደለም። ብዙ ጊዜ እንደውም ቀጭን ሰዎች ታማሚ ቢጠይቁ ይመከራል። ለምን ቀጭን ሰዎች ታማሚ ቢጠይቁ አሪፍ ኮንዲሽን ያለው ታማሚ ቤት ያለው ኮንዲሽን ባይዘይ ምን ይመጣቃል ምንም እንትን በጣም አሞኝ ነበር ያኔማ በጣም ያሳዝንሽ አዎ በእናትህ ግን እኔ በጣም ነበር ያሳዝንሽኝ። ያመመኝ ጊዜ ቪዲዮን ሼር ምናምን ሳደርግ እቺ ልጅ በቃ እንደዚህ ነው። አሁን ግን ተሻለሽ ማሻአላህ። ዋናው እሱ ነው። አላህ መጨረሻችን የሚያሳምረው ነው የሚባለው። አይ ወይ አይ ማመን ቆለሶ ልጅ ታመማል። አቅማችንን ለማሳወቅ ነው ስንታመም ምን ያለ ከማን እንደሆነ እናውቃለን። እኔ ላስተናግድሽ አረ ቆይ እኔ ላስተናግድሽ ሰላም ልላት ነበረ። ሰላም አላለችም ወይስ በመስኮት ሰላም አለች እንትን ልትሰግድ ነው? ኒቃም ስትናት ያለው ማን ይጣፍጣል? ሰላም አለይኩም አለች። ወአለይኩም ሰላም አልኳት። ደህና ናችሁ ያልኳት። እሺ አልሐምዱሊላህ አለች። እሺ እና ማሻአላህ አልምንም እስካሁን አንድ አልጎረሰችም። ከዚህ እኔን ጉርሻ እየጠበቀች ነው። ያው ጉርሻ ስለሚያቸው ሲንጠበጠብ ምናምን እየደበራቸው አንቺ ካሜራ ማናት ወሽ ለምን አረ ጉርሻ ምን ይሰራው በመን ምን ይሰራው እነዚህ ባለሙያ ነሽ ማለት ነው። ቀይ ወጥ ከበላኝ ቆይቻለሁ። እዚህ አዲስ አበባ ይዞ ጥብስ አዛችሁ የሚመጣው ጥብስ እኔ ያለሁበት አካባቢ ጉራጌ ነገር ናቸው መሰለኝ እንትን ነው የሚመጣው። ይሄ እንትን የለውም ቀይ ወጥ የለውም፣ ኖርማል አልጫ ነው። ስጋዋ ብቻ ትንሽ ዘይት ይኖረዋል የስጋው ከዛውጭ የለውም። መረቅ አድርጉልኝ የለም መረቅ አልለመዱም አይደለም።
በጣም ብዙ ደቂቃ እና ፋሚሊዎች ያው እንትን በጣም እንዳይረባችሁ ብለን እንጀራ ምናምን ስለምትወዱ ማለት እንጀራ ስለማታገኙ ብዙ እንዳይረባችሁ እንዳያምራችሁ በሚል ብዙ ስንበላ አላሳየናችሁም እና እንደምትዩት ነው። እንደዚህ መብላት እንደዚህ ከበላው ቆይቻለሁ፣ በጣም ቆይቻለሁ። ያው ዛሬ ብዙ ጊዜ አስተርፍ ነበር። ዛሬ ግን በደንብ ምግቡን ጣፍጦኝ ነበር። ቀይ ወጥ በጣም ናፍቆኝ ነበረ። ዛሬ ይኸው እነዛ ነገሮች እንደማልወዳቸው ነግራቸዋለሁ፣ ግን በለዋት። አይታችሁታል። አትክልቱ ምናምን በለው። አልወድም ነበር፣ ጣፈጠኝ። ሙሉ ይጣፍጣል። እጅሽ ይባረክ ነው የሚባለው። እና ፋሚሊያንስ ያው እንደምታዩት ነው። ነባዬም ተሽሏታል። አሁን ሳቅ እያለች ነው። እኔ ላዝናናት በቃ ይዣት ልወጣ ምናምን ካልጋው አስነስቼ ይዣት ልወጣ ነበር ያሰብኩትኝ። ምሳ ቀረብሽልኝ፣ ተቀመጥኩኝ። መቀመጥ አልፈለኩም ነበር። ቀጥታ ገብቼ ይዣት ወጥቼ ትንሽ ንፋስም እንዲመታት ፈልጌ ነበረ። እኔ ደግሞ ዛሬ መመለስ አለብኝና ዛሬማ ከኔ ተመልሼ እሄዳለሁ ብዬ ነው የመጣሁት። ስመጣና ሰዓቱን ላይ ሄዷል። እዚህ ሰዓት በኋላ ብቻ እንግዲህ ካደርኩ ካላደርኩ ደግሞ ሄዳለሁኝ ኢንሻላህ። ሰዓቱ ግን አርፍዷል። በልታ ይወጣ ወይ ክፈል ነው እንዴ? ወይ ክፈል ነገር እያለች ነው። እኔ ልታዝናናኝ ነው ብዬ ነው እንጂ ያቀረብኩልህ ምናምን ነገር እያለች ነው። አይ አልሽ እንጂ አልሽ እኮ አልሽ። ብቻ ችግር የለውም። እስኪ ኢንሻአላህ ያሰብኩት ብቻ ወይ በቃ ጓደኛዬ ጋር ይጃድር ነው። ከዛ በኋላ ነገም ቢሆን አዝናናሻለሁ ኢንሻአላህ ባላ ፈቃድ። ካልመሸ ገና መሽቷል ሰዓቱ። ላዝናናት በቃ እንዳይደብርሽ መቼም ስላመማት ከፍቷት ደግሞ ሂጅ ደግሞ ታማ ደግሞ በኋላ ችግር ነውና፣ ስለዚህ በቃ ዛሬ እዚህ አዳማ ላይ አድራለሁ ማለት ነው። እና ከፀሐይ መጥቶማ በጣም አወራቸው። አይዞክና አይዞክ በጣም እሺ። ቤቱ ቢጠፋበት የሚፈልግ ሰው ባያገኝ እኔ ልጇ ድፍረቴ ይለያል እኮ። እኔ ቤት በኋላ ኖር ምናምን መንገድ ሄጄ ቦንስ ግን እውነትም እንትን አይ አሪፍ አድርገዋል። ግን መደወል አለበት። ለምሳሌ መንገድ ሄጄ ምናምን ቢሆን ከዛ ተነስተን መጥተህ በጣም እኮ ካንዶን ካልጋ ትንሽ እንኳን በርት ከፍቻለሽ ካልጋ ትንሽ ያለሽ ለቢያ ጥሩ ማለት ብቻ ነው ሸርሽ ነው የምፈልገው። ፋሚሊዎቻችንም እንደዛ ነው ታስበው ተስፋ አደርጋለሁ። እና ቪዲዮ እዚህ ላይ ይብቃል። እኔ ደግሞ በዚህ ኢብሮን በጣም ደክሞታል እና እስካሁን ከኛ ጋር ስለነበራችሁ በጣም እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ በላይክ ጀምሩ። በጣም እንወዳችኋለን። በእኔ ምክንያት ደግሞ የተጨነቃችሁ በጣም ዱዓ እያደረጋችሁ የነበራችሁ በጣም አመሰግናለሁ። አላህ ይውደዳችሁ። አላህ ከእናንተ ጋር ይሁን። እንወዳችኋለን እና ኢብሮም ስለመጣ በጣም ደስ ብሎኛል። ብደነግጥም በጣም 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 ነው ደስ ያለኝ እና አመሰግናለሁ። እንደዚህ ከሆነማ ወደ ሚሊዮን ነው እንደዚህ ከሆነ ወጣ ነገር አይ በቃ ራበኝ አይረበኝ ወላሂ እንደዚህ በመሳቅሽ ደስ ብሎኛል። ብዙ ጊዜ ያዩሽ ነው ከፍቶሽ ነው ያዩሽ ነው። ዛሬ ደስ ብሎሽ ስቀሽ የሆነ
እየሳቀች ስላየኋት በጣም ደስ ብሎኛል። እና ደግሞ ሰላም አለይኩም ወራህመቱላህ። ሰብስክራይብ ያላደረገ ካለ ሰብስክራይብ እያደረጋችሁ በቀጣይ ነገ ኢንሻአላህ በእሷ ቤት እንሰራለን ብዬ አስባለሁ። እዚህ እሱ ካደርኩኝ ኢንሻአላህ ሳዙራት ምናምን አሳያችኋለሁ እንዳታፍሩ። እና ዛሬ ባይ ባይ እንወዳችኋለን።